ናችሁ? ደህና ናችሁ? ይሄን የመሰለ ፈጢራ እንሰራለን። ቀን በቀን ነው የምንሰራው። በነገራችን ላይ የቪዲዮውን ዙም እያደረጋችሁ ማየት ነው ማለት ነው። እና ዶሮአችንን እንደዚህ ቆራርጠን ስዱር ድጃጅ ነው የተጠቀምኩት አለን። እዚህ ጋር ጥቤ አስቀምጫለሁ። እዚህ ጋር ደግሞ ሽንኩርትና ነጭ ሽንኩርት አንድ ላይ አድርጌዋለሁ። ነገር ግን እናንተ ሽንኩርቱን አብሰላችሁ በሰል ሲልላችሁ ነጭ ሽንኩርቱን አድርጋችሁ ቡኒ እስከሚሆን ማቁላላትና ማብሰል ትችላላችሁ በዘይት ማለት ነው። ምክንያቱም ያጣፍጠዋል፣ ጥሩ ነካ ይኖረዋል እንደዛ አድርጋችሁ ከሰራችሁት። ከዛ ዘይቴን እዚህ ጋር አድርጌ አቁላለዋለሁ። ይችን የምታክል ዘይት ነው የማደርገው፣ ብዙ አላበዛም። አንድ ስዱር ድጃጅ ነው የተጠቀምኩት፣ አንድ ሽግ። እንደዚህ ከሆነልኝ በኋላ ጊዜ ለመቆጠብ ነው እንጂ የየብቻ ነበር ማብሰል የነበረብኝ ነጭ ሽንኩርቱና ቀይ ሽንኩርቱን ከዛ አብሮ ቡኒ እንዲሁም ማድረግ ማለት ነው። እንደዚህ ሁለት ከለር እንዳይኖረው በዚህ መንገድ አቆላልቼ ከዛ ጨውና አንድ ማጂ ነው የጨመርኩት። እንደዚህ እስኪ ታለቀ ካለላችሁ እዚህ ጋር እና ባህራት ይውላችሁ፣ ፍልፍል አስወጥ፣ ባብሪካ ትንሽዬዋ ማንኪያ አለች አይደለ? ትንሽ ነው ያ፣ ብዙ አላበዛም እኔ። ጨው፣ ማጂ እንዲሁም ደግሞ ባህራት አረቢ ካለ ትንሽ ብትጨምሩበት ያጣፍጠዋል። ከሌላችሁ ማጂ ራሱ እንደዚህ በቤት ውስጥ ባለው ባህራት መጠቀም ትችላላችሁ። ቅመማ ቅመም ማለት ነው። ይሄኛው ፍልፍል ሮሚ ነው፣ ብዙ አላበዛበትም እና ያው ለነካሃ ለትንሽ ለጣዕም ነው እንጂ ብዙ አላበዛበትም። ከቀላቀልኩት እንዲህ ከበሰለልኝ በኋላ ውሃው ምጥጥ እስከሚል ድረስ አበስለዋለሁኝ ከፍልፍል ሮሚው ጋር እንዲህ ብስል ላረኩት። ከዛ በኋላ ይሄ የተቆራረጠ የቀይ ሽንኩርት ነው። ቀይ ሽንኩርት ምንድን ነው? የቅጠል ሽንኩርት ማለት ነው። የቀይ ቅጠል ሽንኩርት አለ አይደለ? እሱ ነው። በሰላክ ዘር ካላችሁ ነው፣ ከሌላችሁ ሙላዝም አያስፈልግም። ካላችሁ ነው። እንዲህ እስከሚበስል ድረስ ከተውኩትኝ በኋላ ምን አደርጋለሁ? ክሬመ ተጠበህ ካላችሁ ክሬመ ተጠበህ ትንሽዬ ነው የምታደርጉበት፣ ይችን ብታክል አንድ ስለሆነ ነው እንጂ እናንተ ሁለት ከሰራችሁ ምናምን ትጨምራላችሁ። ይሄ ማለት ነው ኩኪንግ ክሬም እና በክሬም ተጠበህ ይላል እዚህ ጋር በአረበኛ፣ ማንም ሰው ያውቀዋል። እና እቺ በግዶንስ ነች። ኩዝብራ ቢኖራችሁ ትቀላቅሉበት አብራችሁ አሪፍ ነበር። ከኩኪንግ ክሬሙ በፊት አይታችኋል። ከዛ በግዶንስና ኩዝብራውን ኋላ ነው የጨመርኩት። በቃ በሰለልኝ፣ ወደ ጎን አደርጋለሁ። እዚህ ጋር ሊጥ አለኝ። ምንድነው ያደረኩት? አንድ ማንኪያ እርሾ፣ አንድ ማንኪያ ትንሽዬዋ ማንኪያ ደግሞ ቤኪንግ ፓውደር፣ አነስ ያለ ብዙ አትሙሉት። ቤኪንግ ፓውደር ትንሽዬ ይበቃል። እንዲሁም ደግሞ ጨው ትንሽዬ፣ በጣም ሳታበዙ። 2 ማንኪያ የሃሊብ ፓውደር። ከዛ በኋላ ሌላ በቃ ይሄንን ያደረኩት። ከዛ በውሃ ማብካት ነው። ግን ስታበቁት ለሰስ አድርጋችሁ አብኩት። እንትን እንዳይ ማለት ስትዳምጡት በጣም አሪፍ ነው። ዱቄት አድርጋችሁ እንደዚህ አድርጌ ነው ያቦካሁት እኔ ማለት ነው። ኋላ ከቦካ በኋላ እንደዚህ ስታዩት በዱቄት ስትዳምጡት በጣም ምቹ ነው፣ ለመቁረጥ ራሱ ምቹ ነው። እና ከቦካ በኋላ እንደዚህ ያደረግን 1 ሰዓት ወይ ግማሽ ሰዓትም ሊሆን ይችላል፣ አለሐሰብ ሙቀትም ሆነ ቀዝቃዛ። በዚህ መንገድ እየቆራረጥኩ ዶሮዬን አድርጌ ከዛ እንደዚህ ነው መቀዳት፣ ከላይ ነው መቀደው። ከዛ እንደዚህ ከቀደድኩትኝ በኋላ እተፍቷለሁ ማለት ነው። ያው ቀለል ለማድረግ ነው በነገራችን ላይ እንጂ በቀላሉ መስራት ይቻላል በሌላ መንገድ። ሌላው ደግሞ ትልቅ ከሆነባችሁ፣ ትልቅ መስሎ ከሰማችሁ መቆራረጥ ነው። እንደው ዛሬ ለእናንተ ለማሳየት ባንዴ ስልክ ይዤ ወይ እንደዚህ እና ጊዜም ደግሞ ሄዷል ለነገሩ። ከዛ አንጻር እንጂ ሁል ቀን የምሰራው አሪፍ አድርጌ ነው፣ ከዚህ በተሻለ ማለቴ ነው። እና እንደዚህ ትዘጓታላችሁ ከላይ ቅድም እንዳያችሁት ቀደድ ታደርጋታላችሁ ከገለበጣችሁ በኋላ። በዚህ መንገድ ደረደርኳቸው። ከዛ ሌላ ዘዴ እንጠቀማለን። መግቢያ ላይ ያያችሁትን አይነት ለመስራት ደግሞ እንደዚሁ ከዳመጣችሁ በኋላ ከጎንና ከጎን ትቀዳላችሁ። ላይ ድረስ እንደዚህ ከቀደዳችሁ በኋላ በአንድ እጅ ስለሆነ ጨለማ ነው የሚሆነው፣ በሌላ ማስቀመጥ ራሱ አልችልም። ለዛ ነው እንደዚህ ከጎንም 2 አድርገን መንታ እኩል ብታረጉት፣ ስትቀዱ እኩል ብታረጉት። እኔ ለምን አንዱን አሳንሽ አንዱን ስላተለኩት ትንሽ ዚግዛግ ስንሰራው እንትን ሊያስቸግር ይችላል።
ግን እናንተ እኩል አድርጋችሁ ቅደዱት አደራ። እንደዚህ እኩል አድርጋችሁ ከቀደዳችሁ በኋላ መጠላለፍ ነው። ከላይ መጠላለፍ እንደዚህ መጠላለፍ ማለት ነው። እኛውንም እንደዚህ መጠላለፍ ነው። ይሄኛውንም እንደዚህ መጠላለፍ ነው። ከዛ ከታች ማያያዝ ነው። በጣም ቀላል ነው። ማንም ሰው እንዲህ አይቶ ቪዲዮ መስራት የሚችለው አይነት እንትን ነው። ከላይ እንደዚህ ትዘጉታላችሁ፣ ከታችም ትዘጉታላችሁ። ከተለቀ መቆረጥ ይቻላል። እንደዚህ መስራት ማለት ነው። ሁሉንም እንደዚህ እያደረጋችሁ ትደረድራላችሁ ማለት ነው። ከዛ እዚህ ክፍተቱ ላይ ምን እናደርጋለን? ዶሮ ቅድም የሰራነውን ዶሮ እናደርግበታለን። ቅድም የሰራነውን ዶሮ እላዩ ላይ እናደርጋለን። ያኛውን በዛ ባያችሁት መልኩ ነው። ይሄ ደግሞ በዚህ መልኩ ነው። ሌላ መንገድ አለው። እንግዲህ ይሄንን ላሳያችሁ በቂ ነው ብዬ ነው። በዚህ መንገድ ሁሉንም ካደረግኩ በኋላ አንድ እንቁላል አደርጋለሁኝ። ለምን ለመቀባት ዳርዳሩ። ከዛ ትንሽዬ ወተት ነው ያደረኩበት። ቆንጆ ያደርገዋል ከለሩ እና በዚህ መንገድ ጫፍጫፉን መቀባት ነው። እንደዚህ የነከራችሁ ቃቡት፣ እንደዚህ ቃቡት። ሲኒያችሁ ላይ እንትን ምንድነው እንቁላሉ ባይሆን ጥሩ ነው። ለምን ይይዝባችኋል። ኋላ ለማጠብ አስቸጋሪ ነው፣ ግን ችግር የለውም። እንደዚህ እንቁላልና ይሄ ምንድነው ቺዙ በጣም አስቸጋሪ ነው ለማጠብ እና ወረቀት ሲብዳ ቢኖር ብታረጉ ከታች እና ስላለቀብኝ ነው እኔ እሱ እስከሚበስልልኝ ድረስ ኦቭኔ ከትቼ ሶስት እንሰራለን። ቅድም በሰራነው ዶሮ ማለት ነው። ከዛ እንደዚህ ባትቆርጡት ግን ጫፉን ባትቆርጡት፣ ለምን እናንተ ለማሳየት እንጂ ተለቅ ያለ ስለሆነ እኔ እንትኔ መዝጊያዬ እና ሀባይቢ የሰንቡሳ መቆረጫ ነው። እንደዚህ እያረጋችሁ ውስጥ እያረጋችሁ በቃ መዝጋት ነው። ከዛ ጫፉ ከተረፈ መቆረጥ ነው። እኔ ግን ቆይ ኋላ አሳያችኋለሁ። ይሄኛውን አወጣሁት። ለምን በሰል ብዙ አላበሰልኩትም። ከታች በቃ ቺዝ እናደርጋለን። ለምን ቺዙ ጋር አብሮ ከላይ ስትአብሩበት ቺዝ አድርጋችሁ እንደዚህ ቅድም ያሳየኋችሁ ሁለት አይነት ነው ካደረጋችሁ በኋላ ከላይ ትሸቅላላችሁ። በቃ ተውታላችሁ ማለት ነው። ቶስቱን እንደዚህ አድርጋችሁ ብትቆርጡት እና ይሄኛው በሰለልን በቂ ነው። ሶፍት እንዴት እንደሚወዱት አረቦቹ እንዴት እንደሚወዱት እንዴት እንደሚያመሰግኗችሁ የምር ሁል ቀን እየሰራችሁ ብትመገቡና ቅድም ያሳየኋችሁትን ቶስት እየቆረጥኩኝ በዚህ መንገድ ይሄ በሶማት ካላችሁ ወይንም የተቆራረጠ የተፈጨ የዳቦ ዱቄት ማለት ነው። ምንም ሌላ ነገር የለውም። እና እዚህ ጋር ወተት ነው ያደረጉት። ወተትና ትንሽዬ ወተት ብዙ አላበዛሁም። እና ሁለት እንቁላል አድርጌ እንደዚህ እየነከርኩኝ ቅድም ያያችሁት የተፈጨ እንትን ዳቦ ላይ ወይንም በሶማት ይሉታል እሱ ላይ እየከተትኩኝ በቃ ማስቀመጥ ነው ማለት ነው። እንደዚህ በደንብ አጠጡት በደንብ። ለምን ብዙ ጊዜ ቀን በቀን የምንሰራው ስለሆነ ቀላል መስሎ ስለታየኝ ነው ብዙም አላሳያችሁ። በእርግጥ ሰርቶ ለማያውቅ ሊከብድ ይችላል። እና በዚህ መንገድ እንደዚህ እያደረኩኝ ሙሉውን ከታች ደግሞ እንዲግልብጥ አድርጌ መልሼ አነሰንስበታለሁ ይሄንን ማለት ነው። በሾክ አደረኩ እንጂ ግላፍ ለብሳችሁ በእጃችሁ ብታደርጉት የተሻለ ነው። ለምን አንድ ቦታ ክፍተት እንዳይኖር ማለት ሁሉንም በዳቦ ዱቄቱ እንትን ለማለት ለምን ይጣፍጣል። ኋላ ስትጠብሱት እንዴት እንደሚጣፍጥ እና እንደዚህ ደረደርኳቸው። እዚህ ጋር ቅድም እንዳሳየዋችሁ እያደረኩኝ ደረደርኳቸው ማለት ነው። በጣም ቀላል ነው። ኋላ ዘይት ላይ እንጠብሰዋለን። ይሄ በጣም ነው የሚጣፍጠው። እዚህ ጋር ዘይቴን አስቀመጥኩ። ከዚህ በፊት የጠበስኩበት ነው። ከዛ በኋላ እንደዚህ እያደረግኩኝ እጠብሰዋለሁኝ። አራት ነው ያደረግኩት። ለምን ብዙ ትንሽዬ ዘይት ስለሆነ ያደረግኩት። ግን እታች የሚይዝ አይነት እንዳታረጉ፣ በጣም እንዳታሳንሱት እና ገልብጡት። እንትን እያላችሁ ምንድነው ሀታ ባይበስል ከታች ራሱ ገልብጡት እንደዚህ እና ቅድም በአሰንቡሳ መዝጊያው ስትቆርጡ በደንብ ዝጉት። በደንብ ዳምጣችሁ በደንብ ዝጉት። ለምን ዘይት እንዳይገባበት። አሁን እኔ እዚህ ጋር ዘይት አልገባበትም። ለምን በደንብ ስለዘጋሁትኝ እና ጫፍጫፉን የቶስቱን ጫፍጫፍ ሳትቆርጡን ብትቆራረጡት የተሻለ ነው። እዩት እንዴት እንደሚያምር፣ እዩት በፈጣሪ እዩት እንዴት እንደሚያምር። ማሻአላህ እዩት። በጣም ነው የሚወዱት። ቀን በቀን የምንሰራው በተለይ ለረመዳን ይሄንን ነው።
እና ቢልአፊያ በሉን። ይሄን ይመስላል። ቆንጆ አርግቼ ሰርቼዋለሁኝ። እናንተም ቪዲዮውን እያያችሁ ሙያ ልመል እና በቀላሉ በዚህ መንገድ መስራት ነው። ይሄን ቪዲዮን በደንብ እዩትና ሙያ ልመዱ። የምር ያስከብራል መስራት። ወረቀት ዚብዳ ከታች አርግታችሁ ግን ቺዙን አንድ ላይ ባታረጉት መጀመሪያ ልክ እኔ እንዳበሰርኩት አርጋችሁ ለምን እንዳያርባችሁ